አክቲቭ አረጋት ይገባችኋል ማለት ሴንስ ግን አናረጋው እኛ የቆመ ሰው ነው ያየን አያው በተባበር ያከታል ምን እንደሆነ ልንገራችሁ ጌታ ምን አለ ስትጸልይ ለበሽተኛ አለ እኔን አስብ ድሮ ስለኔ ያሰብ ከጸለይ ካለ ለእኔ ለማለፍ ምን ይለኛል ይቀር ተመልከቱት ሽባውን ስትጸልይለት ኢየሱስ አትነሳ ተነሳ ነው እየጸለይክ ያለ ወደ ታች ይልጫከማል አንድ ጊዜ ምን ሆነ መሰላችሁ ቢሮ ቁጭ ብዬ ፕሮግራም አለና ፕሮግራም እየተጸለየ እኔ ቢሮ ነበር የሆኑ ልጆች ቀደም ደውለውልኝ አሁን መጡ ሲመጡ እህታቸው ታማ ማለት አቅፈዋት መምጣት ስላልቻለች አቅፈዋት ስለማትራመድ አመጣት ቢሮ እዛ ብርድ ልብስ ምናምን ይዘዋል አነጠፉላት ቢሮ ውስጥ አስተኛው ማለት ነው ወንበሬ ላይ ቁጭ ብዬ እያየኋት ማለት ነው በውስጤ ማሰብ ጀመርኩ ያው ሴሪሞኒውን ማድረግ ይችላል ግን ኢየሱስ ቢሆን እዚህ ያለው ምንድነው የሚያረጋው ብዬ ማሰብ ጀመርኩ ማለት ነው እኛ የለመድነው ሴሪሞኒ እናረጋለን ምን ሄደ ተመልከከችን ጭነ በኢየሱስ somebody ሲጸልይ ስላየን ነው አይደል somebody ደግሞ ጸሎት ማለት እንዲህ አይደለም ታሞ ካገኘው ማስነሳት ነው ካለ ሲያረግ ያየኸው ነው አንተ ደግሞ ነገ በምትለው መታረገው ግድ ነው እኮ የሆነ ልዩ ነገር አድርጋችሁ አትቁጠሩ ነገ ደግሞ ሲማታ ስታየው ማማታት ነው ማለት ማማታት አይቀርልህም ማለት ይገባችኋል እንትን አይደል ማወራው ነገር ለመቃወም አይደለም ሌላ ውስጣችሁ ግን ፍሬምድ ሆናችኋል በቃ የሆነ ቅርጽ ተሰጥቷችኋል ከዛው ከወጣ አንድ ነገር መንፈሳዊ ማይመስላችሁ ከእግዚአብሔር ማይመስላችሁ ለምሳሌ እስክስ ስል ስታየኝ ወዲያው ምን ትላለህ ይጨፍራል እንዴ የእውነት ነው ይጨፍራል እንዴ ኦኬ አንተው ማለት ነው እንዲህ ያልኩ ብታይ ኖሮ እንዴ ነበር ሲያመልካይተው ሲያሸበሽ አሁን ትርጉም ችግሩ የኔ እንዲህ ወይ እንዲህ አይደለም አንተን ያሳሳተ አንተ ውስጥ ያለው ትርጉም ነው ያሳሳተ እንዲህ መንፈሳዊ ነው ብለው ነገሩ እንዲህ ዓለማዊ ነው አሉ ያንን ይዘ ልክ እንዲህ ስል ዓለማዊ እንዲህ ስል መንፈሳዊ አልከይ ማለት ነው አንተን ያልከው ይገባል የምለው ያ ያንተ ችግር ነው የኔ አይደለም ኦኬ እንዲህ መንፈሳዊ ነው ካልከኝ ከያሬድ በፊት እንዴት ነበር እንዲህ ነበር ያሬድ ነው አይደል እንዴት ያለው እሱ ነው እንግዲህ ያለው እሺ ከያሬድ በፊት አምልኮ ነበር መቼ እንዴት ነበር ዳዊት ሲደንስ ይላል እንዲህ ሲል እርቃኑን አየች እንጂ ልብሱን አውልቆ እርቃኑን አይደለም የሄደው ሲጨፍር እርቃኑን አየች ይላል that means ዳዊት በከፍተኛ የዳንስ ስታይል የደነሰው actually የአይሁዶች እንትን ሲባል ይሁን አላቸው ባህላዊ የአምልኮ ጭፈራ ማለት ነው ችግሩ ያንተ አይምሮ እንጂ መንፈሳዊ ስለሆነ ወይ እርኩስ ወይ ቅዱስ ስለሆነ አይደለም ያንተ አይምሮ አንተ ጋር ነው ችግር ስለ እግዚአብሔር በእውነትና በመንፈስ እስክስበል የእውነት ለሱ ብለህ እስክስበል የናፈቀን ጎንደርኛ የምትጨርሰው ከሆነ ያ ያንተ ችግር ነው ይገባችኋል የምለው እሱን አይደለም ማለት ያለብህ የምርህን እስክስበል እግዚአብሔር ይመለክ ማለት ነው ኢየሱስ ጌታ አሜን ገብቷችኋል የምለው ኦኬ ሶ እያየን ያለነው ምንድነው መንፈሳዊ ዓለምን
ማወቅ አለብን ማወቅ አያችሁ ከላይ የሚባል ዓለም አለ ከላይ ከየት ነው ሲባል ከላይ ጳውሎስ ምን አለ ሲናገር እኛ ከላይ ከሰማይ እኛ እዚህ ቁጭ ብላችሁ ለምሳሌ የተባለውን ስሙ በላይ ያለውን እሹ በላይ ያለውን አስቡ በላይ ያለው ምንድነው ምንስ እናስብ እላይ ምን እንዳለ ማናውቅ ከሆነ እላይም እንዳሉ የእውነትም ማናውቅ ከሆነ ማለት ነው እስኪ እንደዚህ አስቡ መንገድ ላይ ትፈራለህ ለሰከንድ ትፈራለህ አትፈራም አሁን ግን አለ እንዳላታውቅ እሱ በቃሉ ታማኝ ስለሆነ አለ ምክንያቱም እግዚአብሔር አለ ያደርገው መልአኩን ስላንተ ያዛል የእውነት ያዝልሻል እኮ የእውነት ብቻህን አይደለም አለቅም አልተውም ደግሞ አልጥልህም ያዕቆብ በራሱ ቪዥን በሆነ ጊዜ እያለ እግዚአብሔር አይሰራው ራሔል መታ ምናምን ሲል ለሊያ ደግሞ ሲደግም እግዚአብሔር አይተባበረው ዋይ ከፈናንታቸው አብሬ ምንድነው ያለው ከኔ ጋር ብትሆን በመንገዴ ብትመራኝ አይደለም ያለው ሰውየው ከእግዚአብሔር ጋር አይደለም ከሚስቶቹ ጋር የሆነ ቦታ ላይ I need you ሲለው immediate መልስ መልአኩ መጥቶ በሌሊት ታየው ይገባችኋል ማለት ለምን ተገለጠለት ሰውየው ኮንሺየስ ሲሆን ለመንፈሳዊ ነገር አንዱ ይከለላል ያዕቆብ ራሱ ተመልከተ ዘፍጥረት 28 ላይ መጽሐፍ ምንድነው ያዕቆብም ሸሽቶ ሲሄድ መሸበትና ድንጋይ ተንተርሶ ታየ መጽሐፍ ሲናገር ሰማይ ተከፈተና የእግዚአብሔር መልአክ በመሰላል ሲወጡና ሲወርዱ አየ ያዕቆብ በህልሙ ነው አየ መጽሐፍ ተነሳና ይህ እግዚአብሔር ደጅ ነው እኔም አላወቅኩም ምን አላለም አላወቅ ደንዝዞ ነበር ይላል ሰማይ ተከፍቶ ያየም አንዳንድ ጊዜ ልደነዝዝ ትችላል why you are not conscious for the spirit ዛሬ ለማንቃት ነው እናንተ መንፈሳዊ ዓለም አለ ሚለው ማለት ነው ነገ ስለ ጨለማ ስንማር ይገባችኋል ጨለማ የሚባል ዓለም አለ ጨለማ የሚባለው ዓለም ነው በሽታ ያመጣብህ ጨለማ የሚባለው ዓለም ነው እንዳይሳካልህ ያደረገ ጨለማ የሚባለው ዓለም ነው የሥጋ ስራን ምንም ይለ የሚያሰራ በየሳስተምር ዛሬ መንፈስ ሚለው ኮንሺየስ ኮንክ ነገር እነሱም መለየት አይከብድም አሃ መጋደላችን ከደምና ከሥጋ ጋር አይደለም የተባለው ለካ ለዚህ ነው እነሱን ተጋድዬ ሳሸንፍ ነው ኑሮዬ የሚለቀቀው እነሱን ሳሸንፍ እርግማን ከላይ ይነሳል ሰላሜ ይመለሳል እነኚህ ናቸው አሁን ግን ምንድነው የምትለው ጸብ ራሱ ከማካል ከጌታ ጋር አይደለም ቢለው ያቀየኝ እሱ ያመጣው እሱ ይመለስ ምናምን ማለት ጠላትን እንኳን ለጌታ ስም ወደቅ ለማለት አልቻለም ጌታ ካላ ይወል እሱ ያመጣው እሱ ይመልሰዋል ከዛ ደግሞ እንዲህ ነው ሲል አንዲ ነው ስትባል ደግሞ ሁለት ቀን ተጸልይና ሶስተኛ ቀን ታትረዳኝ እኔ ብቻዬን አልችልም ምናምን ትላል ተመልሰህ ከሱ ጋር ጸብ ታረጋለህ ማን ነው ጠላት ማን ነው ወዳጅ ማን ይረዳሃል ማን ይቃወማል ማን ሐሳቡን ላይ ቀይር ረዳት ሆኗል ማን እስከ ደም ጠብታ ድረስ ሊያጠፋክ ይሰራል ሴንሲቲቭ ላርጋችሁ ሰርቀሽ እንኳን የመስረቅ አይዲያ ያንቺ አይደለም ብለሽ ማመን አለብሽ የኔ አይደለም የመስረቅ አይዲያ የኔ አይዲያና የመንግስት አይዲያ ማካፈል ስለዚህ ለሰምበዲ መሳሪያ ሆኛለሁ ብለ ማመን አለብሽ
ካለዛ አጋጣሚ ስትፈጠር ብቻ ታረጋግና ኃጢአተኝነት ይሰማል ከዛም መጸለይ ያቅታል ከዛም እየቆየ ትቦጭቃለ ከዛ መጨረሻ ላይ ይቦጭቁና አንተ ማለት ይገባችኋል የምለው አሁን ግን መቦጨቅን መጥላት ለመጥላት አንተ እንዳልሆንክ ማመን እንዴ ዘላለም እንዴት ነው ማምነው ነገር ነው ቀላል ይሄንን የማደርገው እኔ አይደለሁም የማልወደውን የማደርግ ከሆነ የማደርገው እኔ አይደለሁም በእኔ የሚኖር ኃጢአት እኔ አይደለሁም ማለት መልመድ አለብህ እኔ ነኝ ስለምትል ነው ሰይጣን ሁሌ ኃይል ባንተ ላይ አለ እኔ ማረባ ኢየሱስ መላክ አግሜን ጾም ጸሎት ይዘ አገር ቤት ሞዴል ማለት ነው ወይንም ለእናንተ ዲሴምበር አዲሱን ዓመት ማን እንዲያልገናኘው ዲሴምበርን ወጥረ አንድ ሳምንት ጾምን የፈታለ ያቺኑ የተላሃትን ኃጢአት ተደግማታል የፈታለ ዋይ ምክንያቱም አንተን ለመለወጥ የሞከርከው አንተን ራስን ለማስተካከል እንጂ ሮንግ የሆኑ ኃይሎች እያጠቁኝ ነውና ከነሱ ለመላቀቅ ነው መጋደለው this is not my idea የነሱ አይዲያ ነው ስለዚህ እኔ አልቀበለው እግዚአብሔር ሆይ እርዳኝ ስትል የነሱ አይዲያ እንደሆነ እግዚአብሔር ስለሚያውቅ ማለት ነው ባንተ ውስጥ ሆኖ ስላንተ ይባል ከዛ በኋላ ማሪያቸው አትሆንም እግዚአብሔር ጌታ ይቅር በለኝ እኔ ጨምዳዳው እዚሁ ጭምድድ ላይ እጁ ላይ ማለት ሮንግ ነገሩ ምንድነው ራስህን ነኝ እያልክ ማረኝ እኮ ደስ ይላል ለምን ከሌላ ነገር ስር በታች ስለተገዛ ምህረት ነፃ ያወጣል በነገራችን ላይ ምህረት የሚባለው ነገር እና ምህረት የሌለበት ሰው ማለት በመጽሐፍ ቅዱስ ሐሳብ ባሪያ የሆነና ነፃ ሰው ማለት ምህረት ሲያገኛል ሰው ነፃ ይሆናል ምህረት ካላገኘ ለሚያሰቃዩት አሳልፈው ምን ይሉታል ይሰጡታል ታልፎ የተሰጠ ማለት አንደርስታንድ ያደርጋችሁ ይሄ አንድ ሰው ከምህረት ውጪ ሲሆን በሌሎች ስም ወይንም ከሌሎች ጋር የታሰረ ባይል የተደረገ forgiveness ግን to release ነፃነት መለቀቅ እነሱ እንዳሉ ካላወቃችሁ እኔ ነገርኳችሁ ድህነት የሚባለው መንፈስ እስከ ዛሬ 7 ዓመት ወይ 8 ዓመት አብሮኝ ይኖር ነበር ዘላለም መንፈሱ ምንድነው ድህነት ይባላል ስሙ እንዳይከናወንልህ ምትሰራው ነገር ፍሬያማ እንዳይሆን እሱ ባህሪው ነው ወይ ድህነት የሚባለው መንፈስ የሚለብሰው ልብስ ታውቃላችሁ መጽሐፍ ቅዱስ ነው እሺ ደሃ ሰው ምን አይነት ልብስ ነው የሚለብሰው ቡቱቱ ወርቅ ለብሶ ድህነት የሚባለው መንፈስ የለም ካራክተሩን ነው የሚገልጠው በሽታ የሚባለው መንፈስ ሲመጣ ሰውነትክ ላይ ባህሪውን ነው የሚገልጠው ሎሚ እኮ የብርቱካን ጥቅም ሚነራል ወይንም የብርቱካን ቪታሚን አይሰጥህም ሎሚ ያለውን እሱ ውስጥ ያለውን ቪታሚን ነው ለሰውነት የሚሰጠው በሽታ የሚባለው መንፈስ አንተ ጋር መጥቶ የሚካኤልን ቪታሚን አይሰጥም የሚካኤልን ጥቅም አይጠቅምህም የሞት መንፈስ አንተ ጋር ከመጣ መንፈሱ ራሱ የምንድነው ስለዚህ ሊሰራ የሚችለው ምንድነው ገሎ ነው